ያሰብኩት ሀላል ሆኖ የሚባል ሰውና ከጓደኛው እንግዲህ የሰሩን ድራማና በሰሩን መከራና ስቃይ እያደረሱብኝ የተወሰነ ቢሆን እናንተ ጠቅማ ብዬ ወደ እናንተ ላምጣ ብያለሁ። እንግዲህ ጉዳዩ ከተሰራ 2 ወር ብንጠቅማም ይሆናል። እንግዲህ የትናንት በሁሉም ሚዲያ ላይ በእኔ የደረሰ በማንም የሰዎች የመጻፍት ኮመንት ይህን ለመስራት ቪዲዮ ለመስራት ተገዷል። እሱ ያለች በአሁኑ ሄዶ ውሸት እናግሯታል። አላህ ይቅር ይበላት፣ አላህ ይቅር በለው እሱ ነው። ስለዚህ ወንድም ጌቶች እንደዚህ ይሄ ቆዳውን ቀይሮ ምስሉን እስልምናን ተሸክሞ መስሎ መጥቶ የዘረፋ አካሄድ እያካሄደ ነው። ዘርፎኛል፣ ገንዘብ ለነገ ዘረፈ። ህይወቴን አበላሽቶብኛል። የልጆችን ህይወት አበላሽቷል። መከራና ስቃይ በአጭር ጊዜ ውስጥ በአንድ ወር ከምናምን መከራና ስቃይ ውስጥ ቀጥሏል። ይህን ነገር የማይከብድ በልጆች የተደረገ ጠባሳ በአንድ ወር ከ15። ስለዚህ ይህን የሚናገረው ስለ እሷ ሳይሆን የሷን ሌላ ቪዲዮ ይሰራል። በ72 ሰዓት እንግዲህ ይቅርታ ከተጠየቀች እኔ ቪዲዮን እሰራለሁ ኢንሻአላህ። ስለዚህ ልጆቼ እንደተካለን ሌቦች ናቸው። 100 ሺህ የሚጠይቁ 50 ሺህ የሚጠይቁ ናቸው። ስለዚህ እኔ አላህ ወደ ሀገሬ ከመለሰኝ በኋላ ካገደምኩ በኋላ ቪዲዮዎችን ይሰራሉ። እስከዛ ድረስ ሁላችሁም እንዲተጠነቀቁ ሼር ኮምፕሊት በማድረግ ለሁሉ የተደረሱ አላርጎም ዘውቂ በቲክቶክ እየለ ብሎ የመጡ ስለዚህ አይነት በሽታ ያደረጉ ከልጆችነት ነው ወደ ሰው ሀገር እንዲሰደድ ያደረጉ እነዚህ ግለሰቦች ናቸው። በእኔ የደረሰ በማንም አይደርስ። ሊነገር የማይችል ከባድ ነገር ነው የሰሩብኝ። እኔ ልጆች ናቸው እነዚህ አሳልፈው ይሰጡኝ ብዬ ማስጠንቀቁባቸው እሺ ባልኳቸው ይሄ ተናገር ስሜ እሺ አሁን የሰሩለት ፊት ምን እንደሚመስል ታያላችሁ። ቪዲዮ ሊዩት ምን ነበር የሚመስለው? ይሄን ተናገርልኛል የሆነ ነገር ስለፊቶኝ እኮ እሺ ይሄ ተናገር እሺ የማንን ነው ከአንድ ወር ከምናምን በኋላ እቺ ልጅ ስለዛ የሽማግሌዎች አታውጣ ወደ ሚዲያ አታውጣ ተብዬ ነበር። እሺ ብዬ ነበር። ግን ትናንት ስለ እሷ አላወራው፣ ስለ እነሱ ነው ያወራሁት። እሷ ወጥተ በድሎኛል፣ ሐኪም ቤት ተራኩኝ፣ ተጠማሁኝ፣ በዚህ ገባሁ በዚህ ወጣሁ ብላ ቪዲዮ ተሰራበት። አላህ ይቅር ይበላል። በ72 ሰዓት ይቅርታ ካልጠየቀች እኔ እሷን ጉዳይ አወጣዋል። ስለዚህ ይህን ከበላችሁ ካላችሁ እንዳትባሉ። አባል ሁን እየተባልክ ልጆች የትኛው ናቸው ከእናንተ ፎሎዎች የትኛው ናቸው ሀብታም የትኛውን የሚያዝ እያሉ ረመዳን ላይ ናያለኝ የገቢ ማሰባሰብ እንዳስብስብ አበል አስብልሃለሁ ያለኝ ሰው አበል አስብልሃለሁ አለ። ምን አክል ቢነፍረኝ ነው? ምን አክል ቢንቀኝ ነው? ከማወዝበሮ ከበል ለኔ የሚሰጠኝ እንደዛ ቢሉ ያሰቃይኝ። ብዙ መከራና ስቃይ ያደረሰብኝ በጣም ነው። ነገራቸዋለሁ አደራ ይላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱህ። ከዚህ በላይ ሄቨንን አስፈራርቷታል እየተባለ ነው። ሄቨንን በውስጥ አያችሁ፣ ሰማችሁ አይደለ? ሰምታችኋል። ሀጂ አወል እንግዲህ በስልክ እኔ በጣም ብዙ ነው ያወሩኝ። ኔትወርክ የለም ያሉበት ሀገር ወላሂ ውጭ ወጥተው መንገድ ላይ ወጥተው ነው ይሄን ቪዲዮ ለመቅረጽ ለእናንተ ቅድም ያሳያችሁን ቪዲዮ ወላሂ ያጀማ በጣም ታመዋል። ተጫውተውባቸዋል። እነዚህ ትልቅ ሰው ላይ ብዙ ነገር እያስፈራራ ልጅቷ ወጥታ በ72 ሰዓት ውስጥ ይቅርታ ካልተጠየቀች ቪዲዮ የሰራችሁን ትክክል እንዳልሆነ ነግሯት እንዳልሆነ እኔ ብዙ መረጃ እናገራለሁ አሉ። ነገሩ ገና ይወጣል። እነሱ ስለሱ አንድ ነገር አልተናገሩም። እነዚህ ሐላል ሆም አይደሉም፣ ሐራም ሆም ናቸው። እህቶቼ ተጠንቀቁ። እሱንም ቁጭ ብለው ውቅና እየሰጡት ያሉት ሐላል ሆም ቢሮ አለው ምን አለው እያሉ እነሱም በዚህ መንገድ ላይ ቢዝነሳቸውን ስለሚፈልጉ ነው። እነማን እንደሆኑ በደንብ ታውቃላችሁ። ሐላል ሆም እንደዚህ ነው፣ ሐላል ሆም እንደዚህ ነው እያሉ ውቅና የሚሰጡት ግለሰቦች የራሳቸውን ጥቅም ነው የሚፈልጉት። ተመልከቱ። ማስታወቂያ የሚሰሩለት ግን እኔ እንደዚህ በጣም የሚሰሩ መሆኑን አላውቅም ነበረ። ስሙ፣ ሀገር ቤት አግብተው ማውጣት የሚፈልጉ ናቸው። ዱባይም አሉ ብዙ እህቶች ማግባት ሐላል ሆምን ባለፈውም ተዋውቂዋለሁኝ። ግን እኔ እና እያስገቡ ቤታቸው ላይ
አድቨርታይዝ እያረጉ ፎሎ የሚያስደርጓቸው ምን የሚያረጉ እነዚህ ሰዎች ራሱ ተጠያቂነት አለባቸው። እህቶቻችን ላይ በሚደርሰው ነገር መጠየቅ አለባቸው፣ መጠቀያ ያለባቸው። እኔ ከማንም ጋር ከአንዳንድ ሰው ጋር በአቂዳ ልናንስማማ እንችላለን። መውሊድ አክባሪ ምናምን አክባሪ ሊሆን ይችላል። ግን እንዲህ አይነት ነገር እያየው እህቶቼ ላይ እየተጫወተባቸው 100 ሺህ ብር አምጡ እያለ ማስረጃ አለን። 100 ሺህ ብር ላኪ አስገቢ፣ አባል ለመሆን 100 ሺህ ብር ያስፈልግሻል፣ ያለዛ አባል አትሆኝም እያለ ከእህቶቻችን ብር ሲቀበል ማስረጃ አለን። ስለዚህ ይሄ ሆን ብሎ እየተሰራ ያለ ነገር ነው፣ ፈሳድ። ይሄ ልጅ እኮ እልም ያለ ውሸታም መሆኑ ማስረጃ አለን። ቅድም ጀምረን ስናሳያችሁ ነበረ። አቡ ሰላህ ማስረጃ አሳያችሁ። በሰፊው ውሸታም የሆነ ግለሰብ ነው። ያ ጀማ እንዳታምኑት ተጠንቀቁ። መሐመድ የምትናገረው ነገር ካለ ተፈضل። والله ናስ مرحبا السلام عليكم ورحمة الله وبركاته። وعليكم السلام ورحمة الله وبركاته። እነዚህ ታውቃለህ በጣም እንትን እያለ ነው የሆነ ህዝቡ የሌለ እየተምታታ ነው ታውቃለህ። አሁን ሰው መቼም ያው የሚነገረውን ወሬ ነው የሚሰማው እና ለምሳሌ አሁን ሁሱ ጋር ሲገባ የሚሰማው ሌላ ነገር ነው፣ አንዱ ጋር ሲገባ ሌላ ነገር ነው የሚሰማው፣ ሌላ ቦታ ሲሰማ ሌላ ታውቃለህ። አሁን ሰውየው ለምሳሌ ስለ ራሱ እየተናገረው ሌላ ነገር ከሆነና ውስጡ ሌላ ከሆነ ማለት እንትን ማለት አይቻልም። በጣም ህዝቡ የሌለ ግራ ያጋባዋል። እና እነዚህ ፖይንቶች ላይ እኔ አሁን በእርግጥ አሁን ምን ክፍተት እንዳለ አሁን በደንብ ይዘዋል። አሁን ለምሳሌ አንተ እና እነዚህ ነገራቶች ላይ ለምን አትተማመኑም? አንተና እሱ ለምሳሌ ይሄ ነገር ለምን እንዲህ ታደርጋለህ፣ ይሄ ነገር ለምን ታደርጋለህ ምናምን እያንዳንዱ ነገር ማለት ለምን መረጃው ስላለ። አሁን ሌላው ሰው ብዙ ማውራት አይችልም ማለት እንትኖች የሉትም ኢንፎርሜሽኖች ነው። እነዚህ ነገራቶች ለምሳሌ አሁን ሁሱም ቤት አይተህ ከሆነ ሁሱም በተነገረው ልክ ነው የተናገረው ማለት መልስ እንታያል። ከዛ ሌላም ቦታ ደግሞ ሌሎች ላይፎችም ላይ ሲገባ እኮ ማለት እሱ ራሱን በገለጸው ልክ ነው እና እንትን የሚሉት እና አሁን ህዝቡም የሆነ ጀማ ሆኖ የሌለ እንትን እንዳይል ማለት ነው። አሁን እነዚህ የእሱ ግሩፕ እነዚህ የእንትና ግሩፕ ምናምን የሚባል አይነት ነገር እንዳይመጣ ድጋሚ ደግሞ ጥላቻ እንዳይመጣ። አሁን ለምሳሌ አንተን በጣም የሚወዱ ሰዎች ዝም ብለው ከዛ ቲፎዞ ሆኖ ለአንተ ጥላቻ እንዳይኖራቸው፣ ድጋሚ ደግሞ ሌሎችን ለምሳሌ ናሲያ ጀማ እነሱን የሚወዷቸው ሰዎች የሆነ ግሩፕ ሆኖ ጥላቻ ደግሞ እንዳይመጣ እዚህ ጋር ሲመጡ ጥላቻ በህዝቡ መሀል ጥላቻ ምናምን እንዳይፈጠር እያንዳንዱን ፖይንት እኔ እንደውም ብዬ ማስበው አንተና እሱ ቁጭ ብላችሁ ብትተማመኑበት ማለት እንደዚህ ነገራቶች ማንም በቃ ስህተት ነው መታረም መቻል አለበት። ስህተት እስከሆነ ድረስ ያንም እኮ አስበን ነበር መሐመድ ወንድሜ፣ ያን አስበን ትናንትና እህቶቼ መጥተው እነ ሀያት እነ ማኪ ሙቤ እኛ መረጃ አለን፣ ይሄ ሰው እንደዚህ ነው ሀጂን ያስፈራ በመሳሪያ ያስፈራራለሁ ይላል እንደዚህ እንድቆይ መጀመሪያ መረጃ ላኩልኝ እህቶቼ ብዬ እሱ እዚህ መጥቶ አስገባኛል። እነሱ ሲናገሩ በመሀል እየገባ ካት ላይ ያደረጋቸው። እኔ ደግሞ ኖ መጀመሪያ እነሱን ላዳምጣቸው መረጃ ልውሰድ። መረጃውን በውስጥ ላኩልኝ። በጣም ብዙ መረጃ ስለተላከልኝ መሐመድ መስማት አልችልም እዚህ ጋር ቁጭ ብዬ ማለት መጀመሪያ መረጃውን ለብቻዬ መስማት አለብኝ። የተላከልኝ መረጃ ገባ። አንዳንድ ከመሀል የማያስፈልግ ንግግር ይኖራል። ያን ብዬ እንደዛ አረኩኝ። ዛሬ ቀጥሬው ነበር የውሸት ውሸት ቪዲዮ ሰርቶ እነሱን አስገብቶ ኑ እያለ እያዳመጠ የኔን ሀሳብ ሳይቀበለኝ ብሎ ቪዲዮ ሰራ። የውሸት ውሸት ቪዲዮ ሰርቶ ጠዋት ከጁማ በፊት አሁን ደግሞ ማታ ላይ ቪዲዮን እነሱ ምን አሉት? በቃ ቪዲዮን አጥፋው አንተ ያስተላለፍከውን እኛ ጋር ትገባለህ ይሄን ትላለህ ብለው ነገሩት። ቪዲዮን አጠፋ። ለምን? እኔ ትናንትና እዚህ ጋር የተናገርኩት ማስረጃ ኤቪደንስ አለኝ። ያን ያልኩበት ምክንያት እኔ ትናንትና እንዲህ ብያለሁ እዚህ ጋር እንደብያለሁ። ለምንድን ነው እንደዚህ ያልኩ? ቪዲዮ ወጣ ከነ ማስረጃዎቹን አስተካኪ ሰብስቤ መጥቻለሁ። በበርካታ ጊዜ እነዚህ ልጆች ስልክ አይለዋወጡም እያለ ኢንቦክስ ላይ ቤቱን ከፍቶ ኢንቦክስ ላይ ሄዱና አውሩ ስልክ ተለዋወጡ እያለ ይህ ታዲያ መሐመድ ወደዚህ ና ሄድም እህቶቻችን ትክክል ነው እየደረሰባቸው ያለው ነገር መረጃ እኮ አለ አይደለም? አሁን እሱን እንደውም አሁን እሱ ተጋቢል እነዚህ ነገራቶች ሁሉ ለማሳመን ጥሩ ነበር። ለምን ማስረጃዎች አሁን ቅድም አንተ የሰራው ቪዲዮ ላይ አይቻለሁ የተወሰኑ ማስረጃዎችን
ማለት ኢንቦክስ ላይ አውሩ ምናምን ሲል የነበረው ማለት ነው። እና እነዚህ ነገራቶች ላይ በደንብ መተማመን የምትችሉባቸው ፖይንቶች ነበሩ። አሁን እዛ ቤት ራሱ እኔ ገዝት ልኬ ነበር ማለት ሙሉ ስለነበረ ነው። አሁንም አላህ ካለ መግባት አይቀርም። እኔ አሁን እሱ ያለበት ቦታ ላይ ገዝት ብገባ ምለው ይሄንን ነው። ከሙቤ ጋር ቁጭ ብላችሁ እያንዳንዱ ፖይንት ላይ ለምን አትተማመኑ የሚል ነገር ነው ማስበው። ለምን ጀማዓው መሀል ሌላ ነገር እየተፈጠረ ነው። አሁን የሌለ ግራ እየተጋባ ነው እና ሌላው ማህበር የሌለ ጥላቻ ውስጥ እንዳይገባ ጀማዓው በቃ እንዲህ ነው መሆን ያለበት። ፖይንቶች ላይ ድቅቅ አድርጉ። ለምን መቼም አልሳሳትም መላኢካ ነኝ ሊል አይችልም፣ ማለት ነብይ ነኝ ሊል አይችልም። በቃ ከተሳሳተ ግዴታ መተራረም ያለባችሁ ነገር ይኖራል። ይሄን በቃ ማመን አለበት እና አሁንም እሱ ያለበት ቦታ ራሱ ገዝት ብገባ ልለው የምችለው ይሄን ነገር ነው። ቁጭ ለምን አትተራረሙም? እሱ አንተ ያለህበት ለምሳሌ መምጣት ካለበት መምጣት አለበት እና ይሄ ጀማው ላይ የሌለ እንትን ይፈጥራል። አሁን ለምሳሌ እስከ መቼ ድረስ ይቀጥላል? ለምሳሌ እነዚህ ላይቮች እሱም ለብቻው ላይቭ ዝም ብሎ ቢገባ እዚህም ለብቻው ላይቭ ዝም ብሎ ቢገባ እንትን የሆነ ነቲጃ ውስጥ የሆነ ውጤት ውስጥ ሳይደረስ ዝም ብሎ ሊንዛዛ ነው። ስለዚህ ውጤት ውስጥ ለመድረስ የሚቻለው በቃ ሁለታችሁ መግባት መቻል አለባችሁ፣ መገናኘት መቻል አለባችሁ። አንተ ፖይንቶችን ይዛቸዋል፣ ስህተት ያልካቸውን ነገራቶች፣ እነዛ ስህተት የተባሉ ነገራቶችን እንዳለ ለምሳሌ ኢንቦክስ ላይ አውሩ እየተባለ ያለውን ነገር ሌሎች ነገራቶች የብሩን ምናምን ሁሉንም ነገር ስህተት ያልካቸውን ፖይንቶች እንዳለ ይዛቸው ስትተማመኑ ነው ሊቋጭ የሚችለው። አለበለዚያ በቃ በሁለቱ በኩል እሱም ለብቻው እዚህም በኩል ሌላ ጀማ ሆኖ በቃ እየተንዛዛ ይሄዳል። ግዴታ አሁን ሌላውን ጀማ አሁን እዛ ኢንቦክስ ቢገባ እኔ ማስተላለፍ አለበት ብዬ ማስበው ከሙቤ ጋር ገብታችሁ ተማመኑ የሚለውን ነገር ለእሱ ማስረዳት መቻል አለበት ብዬ ነው ማስበው። ይሄን እያረጉለት አይደለም። አሁንም ይሄን እያረጉለት አይደለም እኮ እነሱ ሲገቡ አፋቸውን እያሏቸው ነው። እኔ አሁን አንተ መሐመድ ሀቅ ለመናገር መሐመድ ሀሳብን አስጨርሻለሁ አላስጨረስኩም? አቋረጥኩ? አስጨርሻለሁ አይደል? እህቶቼ እየገቡ እኛ መረጃ አለን፣ ዝም በይ እየገባሽ መረጃ አለኝ በጽሁፍ ትያለሽ ግን ምናምን እያሉ ይሁት እያረጓቸው ሀሳባቸውን እያስጨረሷቸው አይደለም። እኔ አሁን አንተ በደንብ አዳምጫለሁ የገባን ሁሉ። እኔ አሁን አንተን ጠየቀኝ ያስገባው ሀሳብን አዳመጥኩ አይደለ እንዴ? አስጨርሻለሁ። ሀሳባቸውን አያስጨርሷቸውም ሚዩት እያረጉ በመሀል አንድ ሰው ያስገቡና እነሱ ለአራት ይቀባበሏቸዋል። እኔ አንተ ስታወራ እዚህ ጋስት ላይ ካሉት አንዱ ያወራል መሐመድ ሀቅ ለመናገር ይሄ ነው ፍትህ ማለት አየህ። እነሱ ግን አንድ ሰው ሲገባ ለአራት በዚህ ያቀባበሉታል። ይኸው እዚህ ጋር አሁን ወላሂ እያሉ ነው። ይኸው እዛ እኮ እናንተ እዚህ ጋር ያላችሁ እህቶቻችን አይታችሁ መፍረድ ትችላላችሁ። ሀቅ ለመናገር አሁን በቃ ቋልቻለሁ ያጀማ እሱ እውነት ስለያዘች ነው። አውቀው ነው እኛ እዚህ ጋር መጥቶ ስለምናፋጥጠው መሐመድ ከመጣ ተዘጋጅተን ስለመጣ እኔን ያቁኛል። እሱን የጠሉ ሰዎች ሙቤን ያቁታል። በደንብ ነው የሚያቁኝ። የዓለም መረጃ እዚች ጋር አልመጣም፣ ምንም ነገር ሳልይዝ አልመጣም ስለሚያቁኝ በቃ ይሄ ነው ያለው ነገር። አሁን ከዚህ ከገባበት ወጥመድ ለማውጣት ይሄን ፕላን አስበው እኛ አንተ እናስቀምጣለን። አብሽር የምትጠይቁን ጥያቄ በመሀል ካልሆነ ሚውት እያደረግን እኛም እናግዛለን ብለው በዚህ ተማምነው በእነሱ አይደል ተማምነው አይደለም። እኛም ኢቪዲሶችን ይዘን የእህቶቻችን መረጃ ሰብስበን እንመጣለን። በቃ خلاص። አሁን የሻወል ጉዳይ አሁን እሳቸው ሳይመጡ አሁን መቋጨት የሚችልበት ሁኔታ ይኖራል። አሁን እሱ ቢመጣ ማለት ጀማውን እንደምንም እንትን ብሎ ወደዚህ መግባት አለብህ ብሎ እንትን ቢለው ማለት እዚህ እንዲገባ ቢያደርገው የሀጂ አወል ነገር መቋጨት ይችላል ወይስ እነሱ ትንሽ ይጠበቃሉ እስከሚወጡ? ይችላል፣ በደንብ ይችላል። ሀጂ አወልን ወክዬ ነው ያለሁኝ። አይ በቃ እንደዛ ከሆነ እኮ ማለት ነው አሁን ሀሳብ መሰጠት ያለበት እኔ ብዬ ማስበው በቃ እዚህ ማለት እንድትተማመኑ ነው። ለምን አንተም አሁን በጣም ብዙ መረጃዎች እንዳሉ አይቻለሁ እና እንትን በለው ማለት ይሄ በቃ በጥላቻ እንትን የምትለው እንዳይመስለው እና ተነሳረስለት በስርዓት ጠይቀው። እያንዳንዱ ነገራቶች ላይ መጠየቅ ያለብህን ፖይንት በሙሉ ጠይቀው። ጠርቶታል እኮ ትናንትና እኮ ቆይ መሐመድ ቪዲዮ ላሳየህ አለ እኮ በስነ ስርዓት ጠርተነዋል። እኔም እኮ እሱ ጋር ብሬ ግሩፕ ውስጥ ነበርኩኝ እኮ ገባ አይደለ? በስነ ስርዓት ላይ እንደውም በቃ ሙቤ ምን አለ መሰላችሁ መጀመሪያ ይግባ ሲባል አይገባም፣ ዛሬ የነዚህ መረጃ ሰምቼ ነገ የሱ መረጃ ሰማለሁ፣ ይምጣና በስነ ስርዓት እንትን ይበል ብለን የዘጋ ነው አይደል? ያ ጀማ እንዴ ነገ እኮ
ሟች ነን ነው እንጂ ወደዛ እኮ አንልም እንዴ። አሁን እኮ መረጃ ስለሚፈልገው ሌሎች ድራማ ነው የሚሰራው ያለው። አሲያ ሆም ምናምን ያላችሁ አሲያ ጋር ገብቼ ነበር። ገብታ ያቺ ማናት እዚህ ነበረችው ብር የሚጠይቀው ለቤቱ ለማቋቋም እንጂ ሌላ አይደለም ማለት። ሁለተኛ ደረጃ እንትና ላይ ቋንዴ ጀማል ላይ ምንም አይነት ጥፋት የለም፣ ስለሌላው ጉዳይ ግሩፕ ላይ አድርገን እናወራለን እያሏት ነው ለአሲያ እንትና ለሄቨን ማለት ነውና ምንም አይነት ጥፋት የለም ስለ እሱ አላጠፋም እያሉ ነው ጀማልን ማለት ነው። ያጠፋል ነበር እሱ ያጠፋል ነበር እያለች ነው። ማን ነው የሚያጠፋው? ሐላል ሆም ሰዎቹን አወያይ ጥፋት የለበትም እስካሁን ባየነው ነገር እያለች ነው አሲያ ነበር እያለች ነው። ሄቨንስ ምንድን ነው ያለችው? ሄቨን ያለችው ከሀብቶች ለውሳስ አፋፏን እያለ ሀያት ሰሉ ዐለ ነቢ ሰለላሁ ዐለይሂ ወሰለም ሙቤ በሄቨን ጉዳይ ምንም ሸክ እንዳይዝህ እጅግ በጣም የተከመረ በዶሴ የሆነ መረጃ አላት። እሺ እድል እየሰጠችው ነው። እኔም ብላክ ቆይ አንዴ ከድር አንዴ ጠብቀኝ። እኔ ስለማቅ ነው በደንብ ከመጀመሪያ ጀምሮ ስለ ብር አጠያየቅ ምን ሲባል እንደነበረ በደንብ መረጃ አላት። ልትለቀው ልትሰጥ ስላልፈለገች ነው። አስሉን ጉዳዩን ከመጀመሪያው ጀምሮ ታውቋለች። ብዙ መረጃ አለ እሷ ጋር የሪከርድ አለ፣ ግሩፕ ላይ ሲወራ የነበረው አለ፣ ብዙ መረጃ አላት ታውቋለች። እሷ ምንድነው በዚህ ዘህማ ውስጥ መግባት አልፈልግም፣ በሀጂ ጉዳይ ግን እሳቸውን ላይ የሰራውን በደልና ዙልም እስካላቆመ ድረስ እያንዳንዱን መረጃ ለሙቤ ሰጠዋለሁ ብላለች። ብዙ መረጃ አለ እሷ ጋር። የመረጃ ችግር የለም፣ የማስረጃም ችግር የለም። እና ትንሽ ታገሱ፣ ሶብር አድርጉ፣ በንስያ እንዳትጓዙ። እሱም ሙስሊም ወንድማችን ነው፣ ከጥፋቱ እንዲመለስ ነው እንጂ መቼም እንዲከፈር አይደለም አደባባይ የወጣ ነው። ልክ ነው ኡስታዝ። በሀጂ ጉዳይ በተመለከተ ግን ማንም ምንም እንዳያስብ ማለት ከወሬና ከማስፈራሪያ አልፎ እሳቸው ላይ ምንም አይነት የሚፈጽመውም የሚያደርገውም ነገር የለም። እኛ በቂ ዝግጅት አድርገናል፣ የሚገባው አካል አሳውቀናል፣ ማድረግ ያለብን ነገር አድርገናል። በሱ ጉዳይ ወለው ሌላ ሐዛ አታስቡ። ለራሱ ይፍራ ማለት አድሬስድ ነው። የት እንዳለ ምን እንደሚሰራ ምን እያደረገ እንደሆነ እናውቃለን። ጠዋት እንሄድለታለን። በሀጂ ጉዳይ ላይ ምንም የሚመጣ ነገር የለም። ግን እሳቸው ላይ የሰራውን ዙልም ህዝቡ ማወቅ አለበት፣ ኡማ ማወቅ አለበት። እሳቸው ደግሞ ህዝቡ ይጠንቀቅ፣ ኡማው ይጠንቀቅ፣ እኔ ላይ የሆነ ነገር እንደዚህ ተፈጽሟልና ሌላውን በዚህ መንገድ እንዳይጓዝ ብለዋል። ሄቨንን አንተ ስሜታዊ ሳትሆን ተረጋግተህ አዋራት። ያለውን መረጃ እነ ሪማስም ምናምን እንትን ይበላትና ትስጥህ። ብዙ መረጃ አለ እሷ ጋር። እኔ ትንሽ ራሴን አመመኝ፣ አፉ በሉኝ። ኢንሻአላህ ልወጣ ነው። አላህ ከጎንህ ነኝ ወንድሜ። አላህ ይጠብቅህ። ሹክራን ጀዛከላህ ኸይር። አፉ በለን። ረበሽነህ እና ውጣና እና እዛ ስትለው አይሄድም አሉ። አይሄድም፣ የትም አይሄድም፣ እነሱ ይምጡ ብለዋል። ስለዚህ እንትን አይመጣም ማለት ነው። አንዴ የሀጂ ጉዳይ ኃይለኛ ሪከርድ ከኒካ በፊት ያደርግ የነበረው ሪከርድ ቤቴ ላይ ገጥሜ ትልቅ ሪከርድ ያለኝና ልላክልሽ ብሎኝ ነበር። አትላክልኝ ብዬው ነው እያለች ነው አፍያ። ለምን ደብሽ አታዩ ማልባት እኔ አሁን እንደዚህ አይነት ነገር ይደረጋል። ያ ጀማ እንደዚህ አይነት ነገር ይደረጋል። እንደዚህ አይነት ነገር ይደረጋል። ኢንሻአላህ እኚህን ትልቅ ሰውዬ እኚህን ሽማግሌ በአደባባይ ወጥቶ ምንድነው መጨረሻው ምንድነው ዘሙቱ ሊል ይሆናል አይደለም? ኢንሻአላህ እሱን ነው እየጠበቅን ያለነው። እሱን ፊድባክ ነው እየጠበቅን ያለነው። من عير أخاه المسلم لم يمت حتى يبتلي الله فيه። አንድ ሙስሊም ወንድሙን ከወንድም አልፈው እሳቸው ደግሞ አባት ናቸው። በአደባባይ ባልፈጸሙትና ባላደረጉት ነገር ያነወረና ያወጣ በዛ ጉዳይ አላህ ሳይፈትነው አይሞትም ብለዋል። ይሄ ጉዳይ ላይ እጃቸው ያለ የተሳተፈ እድሉን የሰጡት እያንዳንዱ ኢንሻአላህ የእጃቸውን ያገኛሉ። እስኪ አሁን ሙቤ እዚህ ጥሪ ተደርጎለታል ብለኸኝ ነበር አይደል? እዚህ እንዲመጣ ዛሬ
ሲመጣ ማለት የከበደው ምንድን ነው ማለት አደባባይ መሆኑ ነው? ምንድን ነው ይሄ ነገር ማለት? ዛሬና ካልከው ሚውት ነህ ሙቤ፣ ሚውት ነህ፣ እየሰማኝ አይደለም። ኦኬ ግልጽ ነው። አንድና አንድ ገባ። ትናንትና እኔ ላይቭ ገብቼ እነዚህ እህቶቼ ገብተው እኔ ጋር ሀጂ አወል እኔ የሰራሁት ከዛ በፊት እኔ የእሱን ስም አላነሳውም፣ መሐመድ የእሱን ስም አልጠቀስኩም። ሶሻል ሚዲያ ላይ ትዳር ይቅርባችሁ እህቶቼ፣ ብዙ ነገር በኢንቦክስ ነው እየተባለ እየሰማን ነው። እኔ እንደ አንድ ወንድም መልእክቴን አስተላልፋለሁ። ነገ ስትጎዱ እኔ ጋር እንዳትመጡ። በተለያየ ነገር እኔ እረዳቸዋለሁ እህቶቼ፣ ታውቃለህ አንተ እና ይሄን ነገር አደራ ብዬ ሰራው ቪዲዮ። ከዛ ቪዲዮ ላይ ምን ኮሜንት ተጻፈልኝ? ሀጂ አወል መጥተው ሙቤ በእኔ የደረሰ በማንም አይድረስ አሉ። መብሩክ ሀጂ ባረከላሁ ለኩም ወጀማ በይንኩም ብያቸው ሹክረን ሙቤ ምናምን ብሎኝ በቃ ዱዓ አርግተውልን ለልጆችም እዚህ ላላገቡ አላህ ይዘውጃቸው ምናምን ብለው ሄዱ። ከዛ በኋላ ይሄን ኮሜንት አንብቤ ሀጂ ጋር ደወልኩና ሀጂ ምንድን ነው እዚህ ጋር የጻፉት? ኸይር ኢንሻአላህ ምን ሆኑ አልኳቸው። አረ ሙቤ ተወኝ ብሎ የነገሩኝ ነገር አዘነገጠኝ። ሙቤን ታመሜ ያለሁት ህንድ ሀገር ነው ያለሁት እና በጣም ታመሜ ያለው በዚህ ጉዳይ የተነሳ በዚህ የመጣ እንዲህ ያለው አንዳንድ መልካም እህትና ወንድሞቼ ወደ ቱርክ አርግዘው ልከኝ የህክምና ላይ ነኝ አሉኝ። ከዛ በኋላ እሺ ምንድን ነው እዚህ ነገር? አረ ሙቤ እኔ ነገ በእኔ የደረሰ በእህቶቼ ላይ እንዳይደርስ እኔ ቪዲዮ መስራት አልችልም፣ አሁን አሞኛል፣ ይሄ መልእክት አስተላልፍልኝ በቃ እኔ ቪዲዮ ሲሉኝ በቃ እኔ ስልክ ደውልና ራሳችሁ ያለውን ነገር ተናገሩ አልኩኝ። ስልክ